ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ሞጣ አዶናይን ምን አድርግ ነው የሚለው? ግን በቃ አዶናይ በቃ ይሳላ። ቆይ ሞጣ ምንድን ነው የሚለው? አዶናይ ኢቱን ወቅት አባር ይሄን ብላ ትለዋለህ። አነጣጥራ ጠብቁ የሚያያልሽ አሁን ምን አለ የሚቀጥለው አመት እንትን በቃ እኔ አዋርድ እኔ አልፈልግም አየው አለና መሀል ላይ ግን ሌሎችን ማፍታት አለብኝ። እኔ ብወዳደርም እኮ እነሱ እንዲያሸንፉ ይሄ እኮ ካናዳዊ ነው። እኔ አሁን አለ ዛሬ ወጡ ያዶናይ ምድት እኔ አሁን በቃ እጅ ማለት በቃ ለማግባት ጠብቃ መጨረሻ ላይ ስትገባ በቃ ጉጉት ስትጠብቅ የነበረው ወንድ ሲያገባት መጨረሻ ላይ እንዲህ ሆናለች። እኔ ግን አልኩ እንደዚህ አቤት እኔ ራሱ ኩላሊት እነዚህ ጥንዶች ከዚህ በፊት እናውቃቸዋለን። እንግዲህ ሶሻል ሚዲያ ላይ የሆነ ሰዓት ላይ በጣም አነጋጋሪ ሆኖ ነበር የነሱ ጉዳይና ቀለበት አስራለት ካናዳ ይዛው ሄዳ እዛ እፍት ብሏል። አዶናይ ግን ፈረደባት። ምን አለበት ጃኒ በእግሯ ብትሄድ አሁን አዶናይ አልቻለትም እንዴ? ክብደቷ ጨምሯል ማለት ነው። ጃኒ እንዴ ጋይስ እንደዚህ አይነት ፍቅረኛ ካላችሁ መቼም እንዳትተውት። እግዚአብሔር ሲደክማችሁ እንደዚህ የሚይዝ የሚያቀብጣችሁ የትም አይደርስ። እኔ በቃ I love you my boy። አይዞሽ በርታ ደርሰሃል። ባላችሁበት ሰላማችሁ ብዝት ይበል እያልኩኝ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰባችን መሆናችሁን እንዳትረሱ። ሰብስክራይብ ያደረጋችሁ ደግሞ ሁላችሁም ላይክ አድርጉልኝ። ያላችሁ ሀሳብ አስተያየት ደግሞ በኮሜንት ሴክሽን ላይ ጻፉልኝ። ያለው እንግዲህ በዚህ ሰሞን ጉዳዮች ነው ወይም ደግሞ ዋናዎቹን ይዤላችሁ የመጣሁት ጉዳዮች አሉ። አንዱ ስለ ተንኩስ ነው ማለት ነው። ተንኩስ ብዙዎቻችሁ ታውቃላችሁ። የሚጣናት ሁሉ ከተማ ነው። ብዙዎቻችሁ ተንኩስን ታውቁታላችሁ ማለት ነው። ስሙ ሌላ ስሙ ማጊ ወይም ደግሞ መገርሳ ይባላል ማለት ነው። ቀነስ ኳድል እንትን እንደዚህ ስታይ ኦኬ። እንግዲህ ከዚህ በፊት በኦሮሚያ ነበር ኮሜዲያኖች የኮሜዲ ስራዎች ሲሰራ ነበር፣ የተለያዩ ቪዲዮዎች ሲሰራ ነበር። ከዛ ደግሞ ወደ አማርኛ ሲመጣ ብዙ ሰዎች ወደውታል ማለት ነው። እንግዲህ ኢትዮጵያ ሕዝብ ማለት አማርኛን የሚሰማ ሰው ከ100% 100% እሱን ይወደዋል ብል እኔ ምንም ቅሬታ የሚያስነሳ ነገር ነው ብዬ አላስብም። ምክንያቱም እሱ የሚሰራቸው ቪዲዮዎች ከሃይማኖት፣ ከብሔር፣ ከፖለቲካ ከምንም ነገር የጸዳ ነው ማለት ነው። እጅግ በጣም ሰውን የሚያስቅ ነው። እኔ ገና ሳይ ነው ምስቀው ተንኩሱ እናውቀዋለን። እንግዲህ ሰሞኑ አንድ ነገር እሱን አጋጥሞታል። የገጠመው ነገርስ ምንድን ነው? ሚዲያ ላይ መጥቶ የተናገረው ነገር አለ ማለት ነው። እሱን አጠር አድርጌ እነግራችኋለሁ ማለት ነው። ተንኩሱ እንደምታውቀው እንግዲህ የእሱን ቪዲዮዎችን ብዙ ጊዜ የሚለቀው በቲክቶክ ላይ ነው። እንግዲህ መልሶም ደግሞ ዩቲዩብ ላይ ይለቃል ማለት ነው። ሆኖም ግን ዩቲዩብ ላይ ሲለቅ ብዙ እይታ እያገኘ አልነበረም። ይሄ ማለት ስራው ተወዳጅ ሳይሆን ቀርቶ ሳይሆን ብዙ ሰዎች የእሱን ቪዲዮዎችን መርጅ በማድረግ እንደዛም ቆራርጦ ኤዲት አድርገው መልሰው ዩቲዩብ ላይ ስለሚለቁበት እሱ ደግሞ መልሶ ዩቲዩብ ላይ ሲለቅ ቪው ያገኘ ወይም ደግሞ ብዙ እይታ ያገኘ ማለት ነው። ይሄ ደግሞ እሱን ትንሽ ቅር እንዲለው አድርጎታል። ምክንያቱም ኦሪጂናል ኦነሩ እሱ ነው። ምክንያቱም ቪዲዮቹ የሚሰራ በራሱ ነው። የቅጂ ባለቤትነት የሱ ነው። ስለዚህ እሱ ለቆ እይታ ማግኘት ያለበት ግን ሌላ ሰው ለቆ እይታ ያገኛል። ከዛ ምን ማድረግ ጀመረ? ኮፒራይት ህግ የሚባል ነገር አለ ዩቲዩብ ላይ። እኔ ራሱ ብዙ ጊዜ እንደዚህ ይዞ ያውቃል። ከዚህ በፊት እንደዚህ አይነት ቪዲዮ ከመስራቴ በፊት ዩቲዩብ ሲጀምር ህጉን አላውቅም ነበረ። ኮፒራይት ዝም ብዬ ሰው የለቀቀው መልሼ ይለቃሉ። ከዛ ኮፒራይት ይዘኛል ማለት ዩቲዩብ ደግሞ ህጉ እንደምታስቡት ቀላል ነገር አይደለም። በጣም ከባድ ነው በዚህ ማለት ነው። እና እሱ እንደዛ ሲያደርግ ብዙ ሰዎች እሱ መተቸት ጀመሩ። እንደዛ የሚያደርጉ ምንድነው ቪዲዮችን ኮፒራይት እያበራ ነው ምናምን እየታየ አይደለም ዩቲዩብ እየቀጣ ነው ምናምን ላሉ። ምክንያቱም መብት አለው። እና አንዳንድ ሰዎች ምን እያላችሁ ነው? እኔ እዚህ እንደውም ቪዲዮ ስለሱ ማስገባት የፈልኩበት ምክንያት ምንድነው? እሱ የራሱ ኦሪጂናል አይዲያው እሱ ነው፣ ታይትሉ እሱ ነው፣ ሁሉም ነገሩ እሱ ነው ቀርጾ የሚለቀው እሱ ነው፣ ባለቤቱ ነው፣ እዛ ውስጥ የሚተውን እሱ ነው። ይሄ
መልሳችሁ ቲክቶክ ላይ የምትለቁ በቃ እሺ ብሏቸዋል። እንደገና ዩቲዩብ ላይ ሲለቀሱ ኢታው ስለወረደበት መልሶ ኮፒራይት ህግ አበራ፣ ኮፒራይት እንትሩን አበራ። ከዛ እንደዛ ሲሆን ብዙ ሰዎች ኮፒራይት እየያዛችሁ ሲመጣ ለምን እንደዛ ያደርጋል? ይሄን በቃ ሰሆኑ ነቃ መልሶ በቃ ምናምን ብላችሁ የሆነ የማይን ነገር እየተናገራችሁ ያላችሁ ሰዎች አላችሁና ተቆጠቡ። በጣም ቅርብ ብሎታላችሁ። ወይም በሱ ቦታው ይሳሰብ እንግዲህ አንድ ሰው ጥሩ ነገር ሲሰራ ለሚሰራው ነገር የሚገባው ነገር ማግኘት አለበት እና እሱ ደግሞ ጥሩ ሁሉ ነገር ይገባዋል እና የእሱ ቪዲዮ የምትለቁበት ሰዎች አቁሙ። ካላቁማችሁ ደግሞ የራሳችሁ ጉዳይ ነው። ምክንያቱም ኮፒራይት ህግ የሚባል ነገር ስላለ እሱ ቻናላችሁ ላይ የማይሆን ነገር ይፈጥራል። ስለዚህ የእሱ ቪዲዮ ከመልቀቅ የራሳችሁን የሆነ ነገር ብትሰሩ ጥሩ። የሆነ ጊዜ ላይ እዚህ ጋር የምትመለከቷቸው ጥንዶች የነሱ መጣመር እጅግ በጣም አነጋጋሪ ሆኖ ነበር እና አነጋጋሪ እንደሆነ ያደረገውም ደግሞ አንድ የፊዚካል አፒራንስ ልዩነታቸው ነው ማለት ነው። እሷ ትንሽ ታይዟ የምትለች እሱ ደግሞ ትንሽ ቀጠን የሚል ነውና ረብስማ ምና ወደውና ነው። ብዙዎቻችን ብዙ ሀሳብን አንስተን ነበር እዚህ ላይ ምንድን ነው ምናምን የሚለው ነገር ማለትም እንዴት ልትፋቀሩ ምናምን። እንግዲህ ፍቅር ደግሞ አንዳንድ ጊዜ የሚታየው ፊዚካል ብቻም ሳይሆን ደግሞ አንዳንድ ጊዜ መንፈሳችንም ሊፋቀር ይችላል የሚለውን ነገር አለ ማለት ነው እና ከዚህ ጋርም ተያይዞ ብዙ ሰዎች የራሳቸውን ሀሳብ አስቀምጠው ነበረ፣ ብዙ ነገሮችን ብለው ነበረ እና እኛም ደግሞ አሁን ይሄ ጉዳይ እጅግ በጣም ከፍ ብሎ አነጋጋሪ የሆነበት ጉዳይ አለ። እሱም ደግሞ ምንድነው መስጠሩ እንደሚታወቀው እሱ ቀለበት አስሮላት ነበርና ቀለበት ባስረላት ማግስት ማለት ይቻላል እና የሆነች ሴት እሱ የኔ ባል ነው እንግዲህ እኔን ትቶ ነው ወደ እሷ የሄደው፣ እሷ ገንዘብ አላት ዲያስፖራ ናት የሚል ቅሬታ መጥቶ ነበርና ይሄን ጉዳይ በጣም አነጋጋሪ ሆነ ነበረ። ከዚህም ያለፈ ደግሞ እንግዲህ ቀለበት አስሮ እነሱ እዚህ አልቆዩም፣ ወደ ካናዳ ይዛው ሄደች። ዘለስ ካናዳ ከደረሰ በኋላ ጥሏት ሄዷል የሚባል ወሬ እየተሰራጨ ይገኛል። አሁን ግን ይህንን መረጃ ለማጣራት ሞክሬ ነበረና ስቲል አብረው እንደሆኑ ነው እነሱ ደግሞ የተናገሩትና ብዙ የመረጃ ምንጮች እንደሚያሳዩ ከሆነ ስቲል ጥሏት አልሄደም። አንዳንድ ሰዎች ግን ይህንን ቪዲዮ እንደገና ሶሻል ሚዲያ ላይ ተሰርቶ ራሱ አይቼ ነበርና ኮሜንት ላይ የሚላሉ አሁን ጥሏት ባይሄዱ እንኳን ወደፊት ጥላት ይሄዳል ይላል ይተነብያሉ። ኢትዮጵያ ውስጥ እኮ በጣም ገራሚ ነውና በርጋሽ ላይ ደግሞ ማለት ነው እንደዚህ አይነት ፍቅር ሚዲያ ውስጥ ከመጣ ወይ ደግሞ ሚዲያ ላይ ከመጣ ኢትዮጵያ ህዝብ የሆነ ነገር ካለ በቃ ይፈጸማል። በቃ ትንቢታቸው ይፈጸማል እና አሁን ጥሏት ባይሄድም ወደፊት ግን ጥላት ሊሄድ ይችላል ወይ ደግሞ ይሄዳል ብሎ ትንቢታቸውን ተንብየዋል። እንግዲህ ይሄ ትንቢት ምን ያለ እንደሚሰራ እኛ አናውቅም። ሲከሰት ተመልሰን አብረን የምናወራበት ወይ የምንነጋገርበት ይሆናል። ግን ፍቅር እኔ የገባኝ ነገር ምንም ላይ እንዳልተመሰረተ ነው ማለት ምንም አይነት ፕሪኮንዲሽን ወይ ደግሞ ክራይቴሪያ እንደማያስፈልግ ነው የተረዳሁት። አንድ ሰው እንግዲህ የሆነን ሰው ሲወድ ምንም ሀብቱን ወይ ደግሞ ንብረቱን ወይ ደግሞ ሁኔታውን አይቶ እንደሌለበት እና በቃ ንጹህ ፍቅር ንጹህ ልብን ብቻ መስጠት እንዳለበት ነው የተረዳሁት እና ይህ ወንድማችንም ያደረገው እንደዛ ይመስለኛል። እንግዲህ ምንም ነገር ሳያይ ነው ወደዳት። በቃ ፍቅራቸውም ደግሞ ጸንቶ በልጆች እንዲባረኩ ሌላ ጉዳያችን ስንገባ ሌላ አነጋጋሪ የሆነ ጉዳያችን ምንድነው? ይህን ቪዲዮ ብዙቻችሁ አይታችኋል ብዬ አስባለሁ። እንግዲህ በዚህ ሰሞን በማህበራዊ ሚዲያው ላይ በጣም የተሰራጨ ነበረና በጣም ተደስታ ስታገባ እንግዲህ የሰርጓ ቀን ይመስለኛል ይሄ ቪዲዮ የተጋለጠውና በደስታ ምናምን በቃ እቨን በደስታ ውስጥ አልፋ ስታለቅስ ምናምን እንመለከታታለን እና እኔ ራሱ ሳይጅግ በጣም አልቅሼ ነበረ ማለት ምናምን ብዬ ማለት ነው። እና ምድር የተረዳሁት ነገር አንዳንድ ጊዜ ጋብቻ ስንል ምናልባት እኛ ለምናገባ በተለይ ለወንዶች ቀላል አድርግልና ይችላል። ጋብቻ በቃ የሆነች ሴት ታስፈልግኛል፣ ስለዚህ ማግባት አለብኝ በዚህ ሰዓት ብቻዬን ከመኖር። ስለዚህ እኔን የምትረዳኝ የምታግዘኝ ከሆነ የምትቆም አንድ ያው እንግዲህ ሴት የወንድ አካል እስከሆነች ድረስ ያው ሔዋን ታስፈልግኛለች፣ ሔዋኔን ማግኘት አለብኝ ብለን በቃ ደግሰ ምናምን የምናገባ እንደዚህ አይነት ቀላል አድርገን ልናስብ ወንዶች ማለት ነው። ግን ለሴቶች ጋብቻ እጅግ በጣም ትልቅ ትርጉም አለው። እኔ ይህንን ነገር ደግሞ የተረዳሁት ከዚህ በፊትም አይቻቃለሁ፣ ግን በጣም የተረዳሁት በዚህ ቪዲዮ ነው ማለት ነው። በዚህ ቪዲዮ ሳይ በቃ ስታለቅስ አይወስድሽም እያሉት ለዛም በአብዱኪያር ዘፈን ተደግፎ ቪዲዮ ሲሰራ በጣም በቃ ገረመኝ እና እኔ ለካ ጋብቻ እንደዚህ ትልቅ ቦታ ይሰጣል በተለይ ለሴቶች እና እንኳን ደስ አለሽ እህቴ፣ ሰርጋችሁ የአብርሃምና የሳራ ይሁንላችሁ ለማለት ፈልጋለሁ ማለት ነው። ወደ ሌላ ጉዳያችን ስንገባ ደግሞ እንግዲህ አዶናይ ባለፈው ካስታውሳችሁ ቪዲዮ እንኳን ነበረኝ ስልኬ ውስጥ ነበረ። እንግዲህ አሁን ኤዲት ማድረግበት በስልኬ ነው ኤዲት አድርጌ ካሜራውን ቀርጬ ከዛ ደግሞ በስልኬ ነው ኤዲት ማድረግበት ስልኬ ውስጥ ነበረኝ። ከዛ ስቶሬጅ ሲሞላ ደለትኩት እንጂ አዶናይ የምታስታውሱ ቆይ የኔ ሰዓት ላይ አይሾ ስፒድ ኢትዮጵያ በመጣ ጊዜ አይሾ ስፒድ የኢትዮጵያው ሳምሶን የሚባል ልጅ ማለት ነውና ከዛ የጋናው ሶስት ሆነ አብሮ ፎቶ ሊነሱ ሲሉ ከዛ አዶናይ እንደዛ ገብቶ ፎቶ ሊነሳ ነበር ከነሱ ጋር ተጠግቶ ወደዛ ከዛ
ቦዲጋርዱ አንድሬ ነው ምናምን የሚባል አለ እንትን እንዲህ ምናምን ገፍቶት ነበር አዶናይ ወደ ኋላ ሲመልሰው አዶናይ ምን ቢለው ጥሩ ነው እሱ እዚህ ላይ ገባችሁ አልደበደበኝም አልመታኝም ግን በቃ እጁ ማለት ነው እውነቴን ነው ትልቅ ከመሆኑ የተነሳ እዚህ ደርሶ እያለ ገና ይደርስባቸዋል እናንተ እኮ እዛ ናችሁ ግን እሱ እዚህ ሆኖ ግን ደርሶባቸዋል በጣም ትልቅ ነው ጥንካሬው ነው ብሎ ሲያደንቀው እንመለከታለን ማለት ነው እንግዲህ ሌላ ጉዳያችን ደግሞ ሞጣ ቀራኒዮ አዶናይን በቃ አላስ እንዴ እኔ ገረመኝ እኔ ያልክ ምንድነው እኔ ምን አርጎት ነው በቃ እንዴ ጠመደው ሞጣ በቃ አዶናይ ከተነሳ በቃ አዶናይ ጥሩ ነገር ያወራም እኔ ኪንግ ኦፍ ኪንግስ ነኝ የዚህ ሚዲያ ኪንግ ኦፍ ኪንግስ የነገስታት ንጉስ ነኝ በዚህ ሚዲያ ላይ እኔንም በቃ እኔን የሚገዳደር ሰው የለም እዚህ ላይ ምናምን እያለ ነው እንግዲህ ህዝቡ ደግሞ አዶናይ ላይ ያለው ሞጣ ደግሞ እኔን እያለ ነው በቃ አዶናይ ለማጣጣል የማያደርገው ጥረት የለም በእውነት የተረዳስ ነገር ሞጣ በቃ በግድ ነው እንዴ ሞጣ ምንድነው ምን ነክቶ ነው እኔ ቅርታ አድርጉልኝ እንጂ በማውራት እኮ አይደለም በነገራችን ላይ አዶናይና ሞጣን በቁም ነገር ስናነጻጽራቸው ሞጣ ከንግግር የዘለለ ለኢትዮጵያ ህዝብ ምንድነው ያደረገው አዶናይን ስንመለከት ግን ኢትዮጵያ ውስጥ በቃ ሰው በብሔር በሃይማኖት ሳይለያይ አንድ እንዲሆን ፍቅርን ሰብኳል ለመናገር እንደገና ደግሞ ከዚህ በፊት ካናዳ ያለ ሲያራችሁ የነበሩት ቪዲዮዎችን ብንመለከት ወዳላ ተመልሰን ሰው ለራሱ ተስፋ መቁረጥ እንደሌለበትና በራሱ መታመን እንዳለበት በራሱ ትልቅ ቦታ ላይ መድረስ እንደሚችል በራሱ ማመን እንዳለበት ብዙዎችን ሲያስተምር ነበር ከዛም ከመጣ በኋላ ደግሞ ጎዳና ላይ የሚኖሩ ሰዎችን ያገዘ ብዙ ሰዎች ተስፋ የቆረጡ ሰዎችን እየደረሰላቸው ብዙ መልካም ነገሮችን ሰራ እንመለከታለን አዶናይ ማለት ነው ሞጣ ግን ከዛ ከወሬ ከንግግር ያለፈ ምንድነው ይሰራ እውነቱን እንነጋገር ቢባል ማለት ነው እኔ አሁን ለምሳሌ ቢሽር ብንመስል እኔ ኦሮሞ ነኝ ሞጣሽ ምንድነው አማራ ነው ማነው አዶናይ ትግሬ ነው እኔ አሁን አዶናይ አማራ ትግሬ ኦሮሞ ምናምን የምደግፍበት ምንም አይነት ክራይቴሪያ ያለኝም ግን ደግሞ ወይም ደግሞ እኔ ትግሬኛ አይደለም አዶናይ የምደግፈው ይገባቸዋል ያስባሉና ማውራው ነገርና ሰው በሰራው ነገር ነው የሚወደዱ እንጂ እኔ ምናምን መውደድ ያለብኝ ሳለ ነው አይደለም ሶ እዚህ ጋር ትክክል አላደረክም ሞጣ ራስን አረም ለማለት ፈልጋለሁ አሁንም ደግሞ የምነግራችሁ ነገር ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሁላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ ይወዳችኋል ወንድማችሁ ስለነበርኩኝ ሰላም ሁኑልኝ